የመጀመሪያው ምክንያት ባየርስ ወይም ደግሞ ገዢዎች ገና ስላላመኗቸው ነው። የመጀመሪያው ገዢ ቴስት የሚያደርገው እቃችን ወይም የእናንተን ፕሮዳክት አይደለም። ቴስት እያደረገ ያለው እናንተን ነው። ግሎባል ኢምፖርተርስ ብዙ የኢትዮጵያ ጀማሪዎች አንኦርጋናይዝድ እንደሆነ ያውቃሉ። ስለዚህ በፈተና ያስጨንቋቸዋል። እናንተን ለማስደንገጥና ዋጋ ለማስቀነስ ከ48 ሰዓት በላይ ምላሽ ሊያዘገዩ ይችላሉ። ስለ ሎጂስቲክስ እውቀት እንዳላችሁ እና እንደሌላችሁ ለመፈተን ኤክስትራ ዶክመንት ሊጠይቋችሁ ይችላሉ። ወይም ደግሞ ኤሊስ ላይ የሌለ ኦሪጂናል ኤሊስ ላይ የሌለ ዶክመንት ሊጠይቋችሁ ይችላሉ። ፌለር የሚያጋጥማችሁ እዚህ ጋር ነው። ብዙ ጀማሪ ኤክስፖርተሮች እዚህ ጋር ተስፋ ይቆርጣሉ። ይቅርታ መጠየቅ ይጀምራሉ። በመሃል ዋጋ ዝቅ ያደርጋሉ ወይም ደግሞ ይበሳጫሉ። በዚህ ምክንያት ደግሞ በገዢው የነበራቸውን ሪስፔክት ያጣሉ። እዚህ ጋር ማወቅ ያለባችሁ ነገር የመጀመሪያ ጭነታችሁ የትረስት ቴስት ወይም ኤግዛም የፕሮፊት ዲል አይደለም። ስማርት ኤክስፖርተርስ እነዚህ ነገሮች ኤክስፔክት ያደርጋሉ። ስሎ ፔመንት፣ ታፍ ኔጎሽዬሽን፣ ኤክስትራ ቬሪፊኬሽን፣ እነዚህ ብዙ ጊዜ የሚያጋጥሙ ነገሮች ናቸው። እዚህ ጋር ፓኒክ ካረጋችሁ ወይም ከደነገጣችሁ ቴስቱን ፌል አድርጋችኋል ማለት ነው።